ይሄ ዋዜማ ላይ ቀረቡ በጎች ናቸው። እነዚህ በጎች የምታያቸው በጎች ለዋዜማ እርድ የቀረቡ በጎች ናቸው። እነዚህ የቤት እንትን ቤት ላይ የደለቡ ናቸው። ቤት ውስጥ የደለቡ ናቸው። ፍየሎችም አሉ። መልካም በዓል ብያለሁ። እቺ ስንት ነች ጋሼ? እቺኛዋ የመጨረሻ ላስት ፕራይሱ ንገረኝ። 25 የመጨረሻዋ። እንግዲህ ሰላም ነዋ። አለን ቤተሰቦቼ፣ ውድና ድንቅ ቤተሰቦቼ፣ ይሄው እንደዚህ ያለ ይጨምራል። አሁን ተራራው ላይ ራሱ የሚያማምሩ በጎች አሉ። አዎ መታችሁ ጎብኙን። ሀያት ጣፎ ነው የሚገኙት ከኔ ሱቅ ከፍ ብሎ እኔ እንደምታውቁ በሙሉ። እስማ ወደኩኝ እኮ አንዴ ጋር እነዚህ ደብ እስማ ሞልት ውፍረታቸው ውፍረት አይደለም በጎቹ ራሱ አያምሩም? የሚገኙት ሀያት ጣፎ ኮንዶሚኒየም ወደ ካራ መውጫ ላይ ነው። አባባ የምን ሀገር በግ ነው? የምን ሀገር በግ ነው? የደብረ ብርሃን በጎች ናቸው። የደብረ ብርሃን በጎች ናቸው። የተበደሉ ናቸው። ፍየሎችም አሉ። ፍየሎች ደግሞ ሀረሮች ናቸው። ሀረሮች ዋው! ይሄንን የበላ ነው። ይሄ ነው አታይም? አቤት! እስቲ ብራቮ! እሱ አሁን ስንት ይባላል ወንድሜ? የመጨረሻ ዋጋ ስንት ይባላል? የመጨረሻ ዋጋ ዘላስት ፕራይሱ በስመ አብ አታየውም? እሺ ለማንኛውም ከፈለጋችሁ ሀያት ጣፎ ኮንዶሚኒየም ወደ ካራ መውጫ ወደ ገደራ መውጫ ላይ ነው። ከኮንዶሚኒየሙ ከፍ ስትሉ ያለው ጫካ ላይ ይገኛሉ። ዋው! በጣም ይገርማሉ። ይሄን ያቀረብኩላችሁ ታሪኩ እባላለሁ። መታችሁ መጎብኘት ትችላላችሁ። ለምትገዙም አሉ። አዎ እስከ 35 ጀምሮ አለ። ከ35 ጀምሮ አሉ። የሀረር ፍየሎች ናቸው። ከ35 ጀምሮ ናቸው። ለምታያቸው ለምትመለከቷቸው ጀምሮ እስከ 60 ይሄዳል። እና 45 አለ እያለ ነው። ስለዛ መታችሁ መጎብኘት ትችላላችሁ። ለማንኛውም መልካም በዓል ብያለሁ። መልካም በዓል